ሰላም እንዴት ናችሁ? የዮሜል ቲዩብ ተከታታዮች፣ ዛሬ ይሄን የምታዩትን በጣም የሚያምር ቆንጆ የሽምብራ ዱቤ ብስኩት እንሰራለን። ወደ አሰራሩ እንሂድ። እስከዛ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ፣ እዚህ ጋር አንድ ቀን ዘብዝፌ ያሳደርኩት የሽምብራ ዱቤ አለኝ። እሱን እያጠለልኩት ነው። እዚህ ጋር አጥባችሁ ማጥለል ማለት ነው። በማጥለያ የምትፈልጉትን ያህል መጠን እያጠለላችሁ ታደርጋላችሁ። በጣም ትንሽዬ ነው የተጠቀምኩትኝ። የእሱኛው ቪዲዮ እዚህ ላይ አላስገባሁትኝም። በጣም ትንሽዬ በአንድ ቀን አዳር እንደዚህ በጣም ትልቅ ሆኖ በስቶ ነው የሚያድረው። እዚህ ጋር ወደ ጁሰር መፍጫዬ እገለብጠዋለሁ። እዚህ ጋር ጁሰር መፍጫዬ ላይ ያደረኩት ምንድነው? አንድ የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ቁንዶ በርበሬ፣ 2 የሾርባ ማንኪያ ዘይት። እኔ ከጁሰሩ ወደ ሽንኩርት መፍጫ ገልብጨዋለሁ እንዲመቸኝ በደንብ። ጁሰሬ ብዙ ማያደቅም ነበረ። አሁን ይሄው የሽንኩርት መፍጫው ቆንጆ አድርጎ በምፈልገው መልኩ አድቆልኛል። እንዴት እንደወፈረ አያችሁት? እዚህ ጋር አንድ እንቁላል እጠቀማለሁ። ለልጆች ስለሆነ ነው። ጾም ለምትጾሙ ሰዎች በባዶም መጥበስ ይቻላል። እኔ ለህፃናት ስለሆነ በጣም ወደውት እንዲበሉ ነው። እዚህ ጋር ግማሽ ኩባያ ዱቄት ነው የተጠቀምኩት፣ የፉርኖ ዱቄት። እናንተ ከፈለጋችሁ የበቆሎ ዱቄት ማንኛውንም ትችላላችሁ፣ ግን የዳቦ ዱቄት ቢሆን ሞር በደንብ ያያይዘዋል። ከዛ እዚህ ጋር በደንብ እስኪያዝልኝ ድረስ በደንብ እንትንለዋለሁ፣ አዋህደዋለሁ። ከዛ እዚህ ጋር ይሄው እንደምታዩት በምፈልገው መልኩ ጠፍጥፌዋለሁ። ፓንኬክ ነው የሚመስሉት፣ በበርገር በሚመስል ሳይዝ እንደምትፈልጉት ቅርጽ ከፈለጋችሁ ማድበልበል ትችላላችሁ። እዚህ ጋር እንቁላል ውስጥ ሁሉንም እነክራለሁ። ከዛ ነክሬ አውጥቻቸዋለሁ። እዩት፣ እዚህ ጋር ሲጠበስ፣ እዚህ ጋር ዘይቱ አይደለም እንደዚህ የሚሆነው። በነገራችን ላይ እንቁላሉ እንደዚህ በደንብ ወደ ውጭ ሲወጣ አረፋ ይዞ ዘይት ይመስላል። ይኸው እዚህ ጋር እንደምታዩት ዘይቱን መጥተው ስገለብጠው አያምርም? እዚህ ጋር ቆንጆ ሆኗል። በደንብ ብስኩት ነው የሚመስለው፣ በደንብ ደስ የሚል ብስኩት። ይኸው እዚህ ጋር ደግሞ ሲወጣ ታዩታላችሁ። ይኸው እንዴት እንደሚያምር በጣም ቆንጆ ነው። ሞክሩት። ካላችሁ ቤት ውስጥ በተሰራ ካቻፕ እመክራችኋለሁ። ቤት ውስጥ በተሰራ እኔ ስለጨረስኩኝ በባዶ ነው የምሰጣቸው። በጣም ነው የሚጣፍጠው። ለእናንተም ይሆናል። ያለ እንቁላል ጠብሳችሁ ደግሞ በዱቄቱ ብቻ ትችላላችሁ። ለዛሬው ቪዲዮ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ፣ የደውል ምልክቷን እየተጫናችሁ። በሌላ ቪዲዮ እስክንገናኝ አመሰግናለሁ። ቻው።